ማንም ሊያስቆምህ ሊሰብርህ ወይም ከመንገድህ ሊያወጣ አይችልም። የኃይል ትልቁ ሚስጥር ብዙ ሰዎች ህይወታቸው የተበላሸው በጠላቶቻቸው ምክንያት እንደሆነ ያስባሉ። እሱ አጠፋኝ፣ እሱ አስቆመችኝ፣ እድል አልነበረኝም፣ ሰዎች ስላልደገፉኝ ነው። እነዚህን ንግግሮች በየቀኑ እንሰማለን። ግን አንድ ጥያቄ እንጠይቅ። በእርግጥ ማንም ሰው ያንተን ህይወት ሊያስቆም ይችላል ወይስ ከሱ በፊት የቆመው የራስህ አእምሮ ነው? ታሪክን ብትመለከት የተሸነፉ ሰዎች ሁሉ በኃይለኛ ጠላት አልተሸነፉም። ብዙዎቹ የተሸነፉት ጠላታቸው ከመምጣቱ በፊት ነበር። መጀመሪያ ላይ ፍርሃት አሸነፋቸው፣ ጥርጣሬ አሸነፋቸው፣ የሌሎች አስተያየት አሸነፋቸው። ራሳቸውን አሳነሱ፣ ከዛም ዓለም አሳነሰቻቸው። የሚገርመው ግን አብዛኛው ሰው ጠላቱን ከውጭ መፈለጉ። የሚገድለውን ቃል፣ የሚጠላውን ሰው፣ የሚያደናቅፈውን ሁኔታ ይፈልጋል። ግን እውነተኛው ጠላት ብዙ ጊዜ ከውጭ አይደለም፣ በውስጥ እንጂ። አንድ ሰው አንተን ሊሰድብህ ይችላል፣ ግን ስድቡን እስክታምን ድረስ ሊሰብርህ አይችልም። አንድ ሰው ሊከለክልህ ይችላል፣ ግን ተስፋ እስክትቆርጥ ድረስ ጉዞህን ሊያስቆም አይችልም። ሌላ ሰው በር ሊዘጋብህ ይችላል፣ ግን መራመድህን ሊከለክል አይችልም። ይህን ከዝም ብሎ ሞቲቬሽናል ንግግር የሚለየው ይህ ነው። አንዳንድ ሰዎች ምንም አይጎዳህም ይላሉ። ይህ ግን እውነት አይደለም። ሰዎች ሊጎዱህ ይችላሉ፣ ሊያሳዝኑ ይችላሉ፣ እድሎችን ሊወስዱብህ ይችላሉ፣ እንዲያውም ለጊዜው ሊያሸንፉ ይችላሉ። ነገር ግን የመጨረሻውን ውሳኔ የሚወስነው አንድ ሰው ብቻ ነው፣ እሱም አንተ ነህ። በዚያ ቀን ተረግጬ ቀርቻለሁ ብለህ ስትወስን ነው በእውነት የተሸነፍኩ። አብዛኛው ሰው ለውጭ ጦርነት ይዘጋጃል፣ ለውስጥ ጦርነት ግን የሚዘጋጅ የለም። ነገር ግን ሁሉም ታላላቅ ድሎች የሚጀምሩት በውስጥ ነው። ፍርሃትህን ካልተቆጣጠርክ ትንሽ ትችት ትልቅ ግድግዳ ይሆንብሃል። የሌሎችን አስተያየት ካልተቆጣጠርክ የእነሱ ቃል ከአንተ እቅድ ይበልጥብሃል። ጥርጣሬህን ካልተቆጣጠርክ እድል በበሩ ቆሞ ሳለ አንተ ራስህ በሩን ትዘጋበታለህ። እናም በዚህ ጊዜ ህይወታችንን የሚያበላሹት እኛን የጠሉ ሰዎች አይደሉም። ስለ ራሳችን የምናምነው የተሳሳተ ታሪክ ነው። አልችልም፣ እኔ ለዚህ አልተፈጠርኩም፣ እነሱ ከኔ ይሻላሉ። እነዚህ ከማንኛውም ጠላት የበለጠ ኃይለኛ እስር ቤቶች ናቸው። ሰንሰለቱ ብረት አይደለም፣ እምነት ነው። እና አይምሮህ አንድ ጊዜ እስረኛ ከሆነ ሰውነትህ ነፃ ቢሆንም እንኳን ህይወትህ ወደፊት አይሄድም። ስለዚህ የዛሬ ቪዲዮ ስለ ማኪያቬሊ ብቻ አይደለም፣ ስለ አንተም ጭምር። ማንም ሰው ሊያስቆምህ የሚችለው እርሱ ከአይምሮህ ውስጥ ቦታ ሲያገኝ ብቻ ነው። እና ይህን ከተረዳ የኃይል ትልቁ ሚስጥር መረዳት ጀምረሃል። አሁን ግን ጥያቄው ምን መሰለ? ኃይልህን ሌሎች እንዴት ይወስዱብሃል? ብዙ ሰዎች ኃይል የሚወሰደው በኃይል እንደሆነ ያስባሉ። ጦርነት፣ ዛቻ፣ ስድብ ወይም ግፍ እንደሚያሸንፍ ያስባል። ግን ማኪያቬሊ በተደጋጋሚ የሚያሳየው አንድ እውነት አለ። አብዛኛው ሰው ኃይሉን አይነጠቅም፣ ራሱ ያስረክበዋል። ሰዎች አይምሮህን በቀጥታ መቆጣጠር አይችሉም። ነገር ግን አንተ ለማንኛውም ትችት ስትናደድ፣ ለእያንዳንዱ ስድብ ስትመልስ፣ ለእያንዳንዱ አስተያየት ራስህን ለማስረዳት ስትሮጥ ቁልፉን በገዛ እጅህ ትሰጣቸዋለህ። ከዛ በኋላ ስሜትህን ለመቀየር አንድ ቃል ብቻ ይበቃቸዋል። አስበው፣ አንድ ሰው ኢንተርኔት ላይ ስምህን ጠርቶ አስቀያሚ አስተያየት ጻፈ። ከዚያ አንተ ቀኑን ሙሉ በንዴት አሳለፍክ፣ ስራህን አቁምክ፣ ሌሊት እንቅልፍህን አጣህ። በዚህ ታሪክ ውስጥ ማን ነው ኃይል ያለው? ያ አስተያየት የጻፈው ሰው ወይስ አንተ? ምክንያቱም እሱ ጥቂት ሰከንዶች አውጥቶ ጽፎ ሄደ፣ አንተ ግን ቀንህን ሙሉውን ሰጠኸው። አየህ፣ ኃይል ማለት ጡንቻ ማለት አይደለም፣ የሌላን ሰው ትኩረት ለመቆጣጠር መቻል። ይህ የሚያሳየው አንድ ትልቅ ስህተት አለ። አብዛኛው ሰው ሁልጊዜ ራሱን ለማብራራት ይሞክራል። ሁሉም እንዲወደው ይፈልጋል፣ ሁሉም እንዲረዳው ይፈልጋል። ነገር ግን ይህ የማይቻል ጦርነት። በዚህ ዓለም ሁሉንም ሰው ማሳመን አትችልም፣ ሁሉንም ሰው ማስደሰትም አትችልም። ስለዚህ ህይወትህን ሙሉ በማብራሪያ ታጠፋለህ። እነሱ ግን አስተያየታቸውን አይቀይሩም። ማኪያቬሊ ሰዎችን እንድጠላ ያስተምራል። ሰዎችን በትክክል እንድታይ ነው የሚያስተምር። ሰዎች በስሜት ይወሰናሉ፣ በፍላጎት ይንቀሳቀሳሉ እና ብዙ ጊዜ ስለ ራሳቸው ያስባሉ። ታዲያ ይህን ከተረዳህ በኋላ ሁሉም ሰው እንዲያጨበጭብልህ መጠበቅህን ታቁማል። ሁሉም እንዲያወድስህ መፈለግህን ታቁማል። ምክንያቱም ያ ከቁጥጥርህ ውጪ ነው። እውነተኛ ኃይል የሚጀምረው ከአንድ ውሳኔ ነው። የራሴን ጉዞ በሌሎች አስተያየት አልመራም። ይህን ቀላል ሀሳብ ማድረግ ግን እንደሚባለው ቀላል አይደለም። ምክንያቱም ከልጅነታችን ጀምሮ ሌሎች ምን እንደሚያስቡ እንድንጨነቅ ተምረናል። ጥሩ ነጥብ ካላመጣህ ሰዎች ምን ይላሉ? ስራ ካጣህስ? ከሞከርክና ካልተሳካለህስ? ይህ ፍርሃት ቀስ በቀስ አንድ የማይታይ እስር ቤት ይሆናል። እና አስቂኙ ነገር ምንድን ነው ካልክ፣ ብዙ ጊዜ እነዚያ እኛ የምንጨነቅላቸው ሰዎች ስለኛ እያሰቡ እንኳን አይደለም። እነሱም እንደኛ ራሳቸውን ብቻ እያሰቡ ነው። ስለዚህ አንዳንድ ጊዜ ትልቁ እስር ቤት የሚፈጠረው በውጭ አይደለም፣ በአይምሮአችን በምንፈጥረው ምናብ ነው። ታዲያ ማንም ሰው ሊያስቆምህ ከፈለገ መጀመሪያ አይምሮህን መቆጣጠር አለበት። ግን ያንን ፍቃድ የሚሰጠው አንተ ብቻ ነህ። በዚህ ምክንያት ታላቁ ጦርነት ከውጭ ጋር አይደለም፣ ከራስህ ጋር እንጂ። እርሱን ጦርነት ካሸነፍክ
ውጭ ያሉት ጦርነቶች በጣም ቀላል ይሆናሉ። እስካሁን ስለ አእምሮ ተነጋገር፣ ግን ይህ ሐሳብ በመጽሐፍ ውስጥ ብቻ ያለ አይደለም፣ በታሪክም ተደጋግሞ ታይቷል። አንድ የሚያስገርም ነገር አለ። ታሪክ የሚያስታውሳቸው ሰዎች በጣም በቀላል መንገድ ያሸነፉ አይደለም። ከብዙ መሰናክሎች፣ ከክህደት፣ ከሽንፈት፣ ከከባድ ጫና በኋላ የቆሙ ሰዎች ናቸው። ማኪያቬሊ ራሱን ስንመለከት ዛሬ ብዙዎች የኃይል ፈላስፋ ብለው ይጠሩታል። ነገር ግን ሕይወቱ በምቾት የተሞላ አልነበረም። ከስልጣን ተወገደ፣ ታሰረ፣ ተጠርጥሮ ተሰቃየ፣ ከዚያም ከፖለቲካ ተገለለ። ብዙ ሰዎች በሱ ቦታ ቢሆኑ የምር መቆም የሚችሉ ይመስላል። ሕይወት ያበቃ ብለው ይተዉት ነበር። እርሱ ግን ያንን የውድቀት ጊዜ ወደ ጥናት ቀየረ። የዛሬው ዓለም እስካሁን ድረስ የሚያነበውን ዘ ፕሪንስ የሚለውን መጽሐፉን የጻፈው ስልጣን ላይ ሆኖ ሳይሆን ከስልጣን በተገለለበት ጊዜ ነው። ይህ ታሪክ አንድ ትልቅ ትምህርትን ይሰጠናል። ሁኔታዎች አንተን ሊያዘገዩ ይችላሉ፣ ግን የምታደርገውን ለመቀየር አያስገድዱ። ውድቀት በራሱ መጨረሻ አይደለም። የመጨረሻ የሚሆነው አንተ እንደተሸነፍክ ስታምን። በታሪክ ውስጥ የተሳካላቸውን ሰዎችን ብታይ አንድ የሚጋሩት የሆነ ባህሪ ታገኛለህ። ችግር ሲመጣ ራሳቸውን አልሰበሩ። ሰዎች ሲሳለቁባቸው አቅጣጫቸውን አልቀየሩ። አንድ በር ሲዘጋ ሌላ መንገድ ይፈልጋሉ። ይህ እድለኝነት አይደለም፣ አስተሳሰብ ነው። ታዲያ ስለዚህ ስታስብ እስኪ ራስን ጠይቅ። ዛሬ የሚያቆሙ በእውነት ሰዎች ናቸው ወይስ አንድ ሰው አችልም ብሎ ስለተናገረ ያንን እንደ እውነት ተቀብለሃል? ምክንያቱም አብዛኛው ሰው የሚያቆመው በተዘጋ በር አይደለም፣ በተዘጋ አይምሮ እንጂ። ማኪያቬሊ አንድ ጊዜ በተዘጋ በር ፊት ቆሞ ነበር። ነገር ግን የሰው ልጅ በሮች ቢዘጉበትም ታሪክ ደግሞ በር ከፈተለት። ይህ የሚያሳየው አንድ ነገር ብቻ ነው። ሰዎች እድልህን ሊያዘገዩ ይችላሉ፣ ግን አንተ እስካልተውከው ድረስ መጨረሻ ሊወስኑልህ አይችሉም። ስለዚህ ሌላ ሰው በመንገድህ ላይ ግድግዳ ቢገነባም የመጨረሻው ጥያቄ ግድግዳው ምን ያህል ከፍ የሚለው አይደለም፣ አንተ በፊቱ ትቀመጣለህ ወይስ ሌላ መንገድ ትፈልጋለህ የሚለው። በዚያ ቅጽበት ነው ሰዎች የሚቆጣጠሩ ወይም አንተ ህይወትህን የምትቆጣጠረው። በመጨረሻ ህይወት አንድን ነገር በግልጽ ታስተምርሃለች። ሰዎች ሁልጊዜ መንገድህን ለማዘግየት እንደሚሞክሩ፣ አንዳንዶች በቃላት፣ አንዳንዶች በስማቸው፣ አንዳንዶች ደግሞ በስልጣናቸው። ይህ ከጥንት ጀምሮ የነበረ እውነት። ዓለም ፍትሃዊ አይደለች፣ እድሎችም ለሁሉም በእኩል አይከፈሉም። አንዳንድ ሰዎች ካንተ የበለጠ ሀብት ይኖራቸዋል፣ የተሻለ ግንኙነት ይኖራቸዋል፣ ወይም በሮች በቀላሉ ይከፈቱላቸዋል። ይህም መካድ እውነትን መካድ። ግን ታሪክ ሌላንም እውነት ያሳየናል። ብዙ ሰዎች በምቾት ስለጀመሩ አልታወሱም። የታወሱት ከመሰናክል በኋላ ስለተነሱ ነው። ልዩነቱ በእነሱ ላይ የደረሰው ችግር አልነበረም፣ ለዚያ ችግር የሰጡት ምላሽ ነበር። ማኪያቬሊ አንድ ሰው እድሉን መቆጣጠር እንደማይችል ያውቅ ነበር፣ ግን ለእድሉ የሚሰጠውን ምላሽ መቆጣጠር እንደሚችልም ያውቅ ነበር። ይህ ነው ብዙ ሰዎች የሚሳሳቱበት። የማይቆጣጠሩትን ነገር ለመቀየር ኃይላቸውን ያጠፋሉ፣ የሚቆጣጠሩትን ግን ችላ ይላሉ። ስለዚህ የዛሬው ትልቁ ትምህርት ማንም አይጎዳህም የሚል አይደለም። ይህ እውነት አይደለም። ሰዎች ይጎዱሃል፣ ያታልሉሃል፣ ይከዱሃል፣ እድሎችህን ይነጥቋል። አንዳንድ ጊዜ በጊዜያዊነት ያሸንፋል። ነገር ግን አንድን ነገር ማድረግ ደግሞ አይችልም። የታሪክህን የመጨረሻ ገጽ መጽሐፍ፣ ያንን ገጽ የሚጽፈው አንተ ብቻ ነው። ምናልባት ይህ ነው እውነተኛ ኃይል ትርጉም። ሌሎችን በፍርሃት ማስገዛት አይደለም፣ ሁሉንም በጦርነት ማሸነፍም አይደለም። እውነተኛ ኃይል አንድ ሰው የአእምሮህን ሰላም መውሰድ ባለመቻሉ ይጀምራል። ችግር ሲመጣ ሳትፈርስ፣ ሰዎች ሲተዉ ሳታቆም፣ በሮች ሲዘጉብህ ሌላ መንገድ መፈለግን ስትቀጥል፣ በዚያ ቅጽበት ማንም ሰው ሊሰብርህ አይችልም። ምክንያቱም ሰዎች ወደ ኋላ ሊጎትቱ ይችላሉ፣ ሊፈትኑ ይችላሉ፣ ሊያሰቃዩህም ይችላሉ። በመጨረሻ ግን አንተ እስካልወሰንክ ድረስ ጉዞህን ማስቆም አይችሉም። ስለዚህ የሚቀረው ጥያቄ ይህ ነው። በህይወትህ ታሪክ ውስጥ የመጨረሻውን ገጽ የሚጽፈው ማን ነው? አንተ ወይስ ሌሎች? ድጋሚ እንድንገናኝ ላይክ እና ሰብስክራይብ በማድረግ ጨርስ። ሰላም።